ሮሜ መጽሐፍ ጳውሎስ ለሮሜ ሰዎች ስለ ጽድቅ በደንብ ይነግራቸዋል። ሮሜ መጽሐፍ ባይዘዋይ እንደ ገላትያ መልእክት አይደለም። ገላትያ መልእክት ገላትያ አውራጃ አንደኛ ወንጌል ጉዞ ጊዜ ጳውሎስ መጀመሪያ አገልግሎት በሚጀምርበት አካባቢ ላይ የተጻፈ መልእክት በመሆኑ ከገላትያ መልእክት ይልቅ ሮሜ መጽሐፍ በጣም ጳውሎስ ብስለት ላይ ደርሶ በመንፈስ ቅዱስ ምሪት ትንሽ ጠንከር የሚል መልእክት ሮሜ ሰዎች ይጽፋል። ሮሜ መጽሐፍ በውስጡ ስለ ጽድቅ የሚባለው ነገር ይዟል። በእምነት በኩል ስለሚገኘው ስለ ጽድቅ የሚባለው ነገር ያስተምራል ወይም ይናገራል። ጽድቅ ማለት ነው ያውላችሁ፣ ጽድቅ ማለት የእግዚአብሔር ትክክለኛነት ማለት ነው። ጽድቅ ማለት የእግዚአብሔር ትክክለኛነት ማለት ነው። ቅድስና ማለት እኛ ለእግዚአብሔር የምናደርገው ተግባር ሲሆን ጽድቅ ግን እግዚአብሔር ለኛ የሚያደርገው የእግዚአብሔር ተግባር ነው። አሁላችሁ ጽድቅ የእግዚአብሔር ትክክለኛነት ነው። እግዚአብሔር ትክክለኛነት በሰው ላይ የሚገለጠው ማለት ነው። ጽድቅ ማለት የእግዚአብሔር አቋም ነው። ጽድቅ የእግዚአብሔር ባህሪ ነው። ጽድቅ የእግዚአብሔር ስርዓት ነው። ጽድቅ የእግዚአብሔር ማንነት መገለጫ ነው። እግዚአብሔር በጽድቅ ይፈርዳል፣ በጽድቅ ይናገራል። እግዚአብሔር እያንዳንዱን ነገር በጽድቅ የሚያደርግ አምላክ ነው። ያ የእግዚአብሔር ጽድቅና የእግዚአብሔር ትክክለኛነት በእኛ በክርስቶስ በኩል ተገለጠ ማለት ነው። ጽድቅ አገኝን ማለት የእግዚአብሔር ትክክለኛነትን አገኝን ማለት ነው። ስለዚህ አሁላችሁ እግዚአብሔር ከኛ የሚፈልገው ቅድስና ሲሆን እኛ ከእግዚአብሔር የሚፈልገው ነገር ጽድቅ ነው። አሁላችሁ ሁል ጊዜ ኤቭሪ ሲንግል ዳይ ሁል ጊዜ ለእግዚአብሔር በቅድስና እንድንኖር እግዚአብሔር ይፈልጋል ከኛ። አሁላችሁ ለእስራኤላውያን ዘጸአት ብቻ ሳይሆን ኤክሶደስ ብቻ ሳይሆን ውጡ ብቻ ውረሱ ብቻ ሳይሆን ዘሌዋውያንም አላቸው። ዘሌዋውያን ማለት ተቀደሱ ማለት ነው። እግዚአብሔር ቅዱስ እንደሆነ እናንተ ተቀደሱ ማለት ነው። ስለዚህ እግዚአብሔር ከኛ ስለ ቅድስና ይፈልጋል። ቅድስና እንድንቀደስ እግዚአብሔር ይፈልገናል። ስለዚህ እኛ በቅድስና ዕለት ዕለት ኑሮ እንድንኖር እግዚአብሔር ከኛ የሚፈልገው ነገር ቅድስና ነው። ከእግዚአብሔር እኛ የምንፈልገው ነገር ደግሞ ጽድቅ ነው። ጽድቅ በተግባር ሳይሆን ጽድቅ በአቅማችን በስራችን ሳይሆን እግዚአብሔር ለእኛ ስለማንችል የሚያደርገው የእግዚአብሔር አስተዋጽኦ በክርስቶስ በኩል ጽድቅ ነው። ታውቃላችሁ ሰው እምነት የሚባለው ቦታ ላይ ከመጣ በኋላ እርቅና ማስተሰሪያ የሚባለው ቦታ ላይ ይመጣል። እርቅና ማስተሰሪያ የሚባለው ቦታ ላይ ከመጣ በኋላ በመንፈስ ቅዱስ ወደ መታተም፣ በመንፈስ ቅዱስ ወደ መጠመቅና በመንፈስ ቅዱስ ወደ መሞላት ይመጣል። ከዛ በኋላ ከመታተምና ከመጠመቅና በመንፈስ ቅዱስ ከመሞላት ቀጥሎ ጽድቅ የሚባለው ቦታ ላይ ይመጣል። ከዛስ ጽድቅ የሚባለው ቦታ ላይ ከመጣ በኋላ የእግዚአብሔር ልጅ ወደ መሆን ይመጣል ማለት ነው። እኛ የእግዚአብሔር ልጅ ወደ መሆን የመጣ ነው ጽድቅን ካገኘን በኋላ። ስለዚህ አሁላችሁ ጽድቅ ይቀድማል የእግዚአብሔር ልጅ ከመሆናችን በፊት ማለት ነው። ስለዚህ የእግዚአብሔር ልጅ የሆንበት ትልቁ ምስጢር እዚህ ጋር ሮሜ መጽሐፉ ጳውሎስ ይጽፋል። ለሮሜ ሰዎች ጳውሎስ ሲጽፍ የእግዚአብሔር ልጅ የሆንበትን ትልቁን ምስጢር ያስቀምጣል። ጽድቅ አሁላችሁ የእግዚአብሔር ተግባር ነው። ጽድቅ በክርስቶስ በኩል ነፃ ስጦታ ነው። ጽድቅ የእግዚአብሔር አቋም ነው። እግዚአብሔር ትክክለኛነት ነው። ስለዚህ ምን እያልኳችሁ ነኝ? እናንተም በጽድቅ ተመላለሱ፣ በጽድቅ አድርጉት፣ ጽድቅን አተግብሩት። ያንዳንዱ ቀን ጽድቅን ለመተግበር እናንተ ጥረት ማድረግ አለባችሁ። ያውላችሁ የጽድቅ ስራና ጽድቅ ይለያል። ያውላችሁ የሚያጸድቅ ስራና የጽድቅ ስራ ልዩ ልዩ ነው። የጽድቅ ስራ ያውላችሁ ብዙ ነው። የሚያጸድቅ ስራ ግን አንድ ነው። የሚያጸድቅ እምነት ሲሆን የጽድቅ ስራ ግን ብዙ ነው። ወደ ብዙ ስራዎች ከመምጣታችሁ በፊት ወይም ጽድቅ ስራ የሚባሉ ቦታ መልካምነትን ማድረግ፣ ቸርነትን ማድረግ፣ ያለውን ማካፈል ጽድቅ ስራ ከመተግበር በፊት ቀደም ብላችሁ ግን የሚያጸድቅ ስራ የሚባለው ቦታ ላይ ካልመጣችሁ ወይም እምነት የሚባለው ቦታ ካልመጣችሁ እናንተ የምታደርጉት ነገር የጽድቅ ስራ ሳይሆን እናንተ የምታደርጉት ነገር አይደለም፣ ሌላ ነገር ነው። ሰው መልካምነት ሁሉ ሰው ያደርጋል። መልካም ስራ ሁሉ የጽድቅ ስራ አይደለም። ጽድቅ ስራ የሚባለው ቦታ ላይ ከመምጣት በፊት አንተ በሚያጸድቅ ስራ ላይ በእምነት ላይ
በደንብ መስራት አለብህ። ካመንክ በኋላ ጽድቅን ካገኘ በኋላ ወደ ጽድቅ ስራዎች ትመጣለህ ማለት ነው። ስለዚህ ያጸደቀን ክርስቶስ ነው። በእምነት በኩል ያገኘነው ጽድቅ ነው። ጽድቅ በእኛ ተግባርና በእኛ ስራ የሚሆን ስላይደለ እግዚአብሔር ራሱን ጽድቅ በነፃ በክርስቶስ በኩል ልጁን ኢየሱስ ክርስቶስን ሰቅሎ ኢየሱስ ክርስቶስ በከፈለው ዋጋ የእኛን ድካም በመስቀል ላይ አስቀምጠነው የክርስቶስን ጽድቅ ነው በመስቀል ላይ የተሰቀለውን ጽድቅ እኛ ወሰድን ማለት ነው። ስለዚህ ኤክስቼንጅ ተደርጓል። የክርስቶስ ጽድቅ በነፃ በእምነት አገኘን ማለት ነው። ከጽድቅ በኋላ ከጸደቅን በኋላ ወደ ጽድቅ ስራዎች እንመጣለን ማለት ነው። ያጸደቀን ክርስቶስ ነው። በእምነት በኩል ጸድቀናል። እኛ ጻድቅ ነን። አንተ ጻድቅ ነህ። አንቺ ጻድቅ ነሽ። እኛ ጻድቅ ነን። ኃጢአት የለብንም ብንል እግዚአብሔር ውሸተኛ እናድርጓለን የሚለው ቃሉ ምን ማለት ነው? በጽድቅ እንዳትኮሩ ማለት አይደለም። እኔ ኮራለሁ። ጽድቅ ክርስቶስ ነው። በክርስቶስ ጽድቅ ያለው ጽድቃችን ኢየሱስ ነው። አሜን።